እንዴት እኔ ጠላን ጠላማን ነው የሰፈር ሰው ምናምን የሚሉሽን አትስሚ። እኔ ጠላ ምናምን የሚባል ነገር እኔ አልወድም። ያንቺም ጠላቶች በህይወቴ በቃ አንቺን ብቻ ነው የምወደው። ሌላ ነገር ጭራሽ አንቺን ከዚህ መጠጥ ምናምን ጉዝ ነው ሃይ እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ተቆቁለን ትላለን። ነጮቹ ምን ይላሉ መሰላችሁ? አሄት ዘም በታይካሊፍ ዊዛውት ዘም ይላሉ። ውርስ ትርጉሙ ግራጎን ያጥንቴ ያላንቺ ባዶናት ህይወቴ እንደማለት ነው። ዛሬ ፈታ እንላለን። አዲስ ቪዲዮ ሪአክሽን እየሰራን ስለዚህ ቪዲዮ ሪአክሽን እየሰራን ከተመቻችሁ በማል ሰብስክራይብ ላይክ ማድረጋችሁ እንዳይዘነጋ። ፈታ እያልን ቪዲዮዎች እናያለን። ዳዩ ቪዲዮ የወንዶች ጉዳይ የሚቆራበት ምርጥ አባላችሁ ገባዋለን ማለት ነው። ቆይ ሜሪ መጣች። ቻው ያ ለብቻ የምታፈቅረው ልጅ ሲፈልግ ገደል ይግባ። ዛሬማ እንደማፈቅራት እነግራታለሁ። ሰላም ምን ነው? የማፈቅረው ልጅ እኮ ጠላሁት። ደግ አደረግሽ። ምን ነው ደስ አለ? የማይሆን ልጅ ነበር ያፈቀርሽው። ታውቀዋለህ እንዴ? ኧረ አላውቀውም። የማይሆን ልጅ እንዳፈቀርክ በምን አወቅ? ከስንት ጊዜ በኋላ ዛሬ ጠላሹ ቀን ስትደሰች ስላየሁሽ። ግን እኮ ጥሩ ልጅ ነበር። አይገባውም እንጂ ይሄ ደደብ ብታውቀው አትሰድበውም ነበር። ስድብም ሲያንሰው ነው። ግን እኮ ቆንጆ ነበር። በተለይ ሲስቅ ከኔ በለጠ ያምራል። ግን እኮ አብሬው ስሆን ደስ ይለኝ ነበር። በተለይ ሲዘፍን ድምፁ ከኔ በላይ አምሮ። እንደዛ እንዳላፈቀርኩት ይህን ያህል ልጥላው? ሜሪዬ ወይ ቃልዬ፣ እሱን ጠልተሽ ግን ማንን አፈቀርሽ? ጓደኛው። ከምኔው? እኔ እንጃ። ሄሎ ቢኒ፣ ቆይ አንዴ መልሼ ልብልሽ። አንዴ ይሄ ልጅ ነው በቃ ወደድ። አይ ቢኒ እድሜው ረጅም ነው። ልክ ስናነሳው ደወለ። ተበላሽ ምን አደግ ምን ማለት ነው? ሰውየው በርታ መጽናናትን ይላል። እኔ እንደው ከእናንተ መካከል ግን አንድ ቁም ነገር አንድ ደህና ነገር አስቡ። ረጋድ ላንተስ ምን እንዳደርግልህ ቻለው ዋኑ መቻለ by the way ምን ልበል ይሄ ነገር ማለት ግን ተረቱ ላይ እኮ የቸኮለ አፍስሶ ለቀመን ይባላል። እሱ ምን ይሻላል? ቻይማች አሪፍ ነው ያለ ወደ ኔክስት የኔ ቆንጆ በጣም ነው አንተ ደግሞ በጣም ነው እንዴ ተረጋጊያ። መኪና ጋር ነው መኪና አለ ባንዴ አሁን ታስጠላላለች መስሎኝ ነው መኪና አለው ስልሽ እንደዚህ ሆንሽ ማለት ነው። የልብስ ቤት መኪና አለ አይገርምሽም? መኪና አረ ትመጪ አንቺ Now I ain't saying she a gold digger, but she ain't messing with no broke niggas. Now I ain't saying she a gold. መኪና ጋር ያላችሁ አቋም ወንዱ ምን አለ መሰላችሁ? ሴቶች መኪና ከመውደዳቸው የተነሳ የሳይክል ሹፌር ለራሱ ያፈቅራሉ። Hey y'all come look at this. ያፈቅራሉ። ፊትክን ለማየት የናቁ ሁሉ ጀርባህን ለማየት ይናፍቅ። እስከዛ ግን በርታ። ጊዜ ሁሉንም ማንነት ያሳያል።
የሰው ኃያል የጊዜ እንጂ። አይዞህ በርታ። ይመችሽ። እሺ so much የጊዜ ኃያል ማለት የሰው ኃያል የለም የጊዜ እንጂ። በቃ ሁሉም ነገር በጊዜው ሪያሊቲ ማለት ማንም ሊፈቀው የማይችል ነገር ነው። ናይስ የሆነ ሰዓት የሆነ አካል ይወድቃል፣ የሆነ ሰዓት ደግሞ የሆነ ይነሳል። ጊዜ ነው። ግን ያ ጊዜ ሁሉንም ያለያየዋል። አንዱን ከፍ የሆነ ሰዓት ድረስ ትቀጥላለህ፣ የሆነ ሰዓት ትነሳለህ። ኳሊ ላይ ቅር ነው በእኔ ላይፍ ልንገራችሁ። አይ ማለት የትኛውን ምናምን ብላችሁ ላሰክሱ ብዬ ነው። የሆነ ሰዓት የለም የሆነ ነገር ታገኛለህ። በዚህ ማለት በትምህርት ላይ እያለን እንኳን ለራሱ የለም የሆነ ነገሮች ያነሳዋል። በሆነ ምክንያት አንተ ራስህ ጊዜን የሆነ የለም በሆነ ምክንያቶች ራስን ዝግ ስታደርግ የሆነ ነገር ስታደርግ የለም በቃ ማንም አንተን ቼክ ያደርግም ከሰው ማይጠፋም ኳሊቲና ብቻ ይመች። የሰው ጀግና የለም የጊዜ ነው እንጂ። ይመች። እንዴ በእናትህ እኮ ናት በጣም ማፈቅራት ልጅ። ወይኔ የሰዎች ናት። አዎ እምቢ አለችኝ። ጠይቂያት እምቢ አለችኝ አልኩ እኮ እሷን እኮ ባቷ ስለሆነች ነው አንተን እምቢ የምትልህ። ምን አውቄ ስለሆነች ነው እቺ ላይ ነፍሰ ቀጭናት አንተን እምቢ የምትልህ። እምቢ አለችኝ። ኧረ ተው እኔ እፈራለሁ። አንተ ዝም ብለህ ምንድን ነው ባቷ ነው እሺ የማትልህ? ማን አባቷ ስለሆነች ነው? አንቺ ስሚ፣ አንቺ ማን አባትሽ ስለሆነች ነው ጓደኛዬን አልፈልግም ምናምን ያልሽኝ ፍቅር ጥያቄ ሲያቀርብልሽ ማን ስለሆነች ነው? አንቺ ንገሪኝ እንጂ ማን ነሽ አንቺ? አንቺ ምንድን ነው አትመልሽልኝም እንዴ? ምንድን ነው ዝም የምትይው? አንተ ስትናደድ እንዴት አባት ነው የምታምረው? እንዴት አባት ነው የምታምረው? አመሰግናለሁ። ስነ ስርዓትሽን በጣም ነው የምታምረው። ሽንቁን ወይ ታምር አንቺ ስነ ስርዓት ምን አልሽኝ እንዴ? በጣም ቆንጆዬ ነህ። በጣም ቆንጆዬ ነው። በጣም ወይ አንቺ ራስ እኮ በጣም ደስ ትያለሽ። በጣም አንቺ ራስ በጣም ደስ የምትይው። ስሚኝ የዝንጀሮ እንኳንም እምቢ አልሽው። አይዞሽ አይዞሽ ወላካሎ አይዞሽ ገለቴ አይዞሽ አይዞሽ። በቃ ምን እናድርግ? በቃ ምንም ማድረግ አይቻልም። ምን ይባላል? ምንም ማልቀስም አይሻልም ነው ያልኩት። ማድረግ ይቻላል። የእውነት ማልቀስም አይሻል? ማልቀስ ይሻላል እንዴ? የምር እንደዚህ ያለ ጓደኛ ነፍ ናቸው። ነፍ ማለት በየሄድክበት ታገኛቸዋለህ እና ጓደኛን ቀይር ነው የምልህ። እማ መኪናሽን ጠረግ ጠረግ አድርጌ ፋል አድርጋታ። አይ ምን አገባሽ ትልኝ? ምን አገባሽ? ጸዳ ነው ስራ ፈጠራ እማ ፋርጊያታለሁ። ወረድ ማአት ያውርድብሽ። አዝዤሻለሁ እና አልከፍልም እያልሽ ነው? አልከፍልም ይቀራል ይቀራል። Thank you so much just for loving me. እንደውም የለም የሆነ ነገር ለራሱ ሰርታችሁ ከተባለነ ዋጋጭ የሚለባችሁ ሲሆን ትላላችሁ ሲባል ይቀራል ይቀራል። ግን የላዋጋሽ ተቀባይ ጸደይ ነበር ገግማሽ አትችልሽ። ሴቶች በሜካፕ አጠቃቀም ምክንያት ለሚመጣባቸው የትዳር መፍረስ ኃላፊነቱን አልወስድም ሲል የኢትዮጵያ ወጣቶች ጋብቻ ሚኒስቴር አስታወቀ። የኢትዮጵያ ወጣቶች ጋብቻ ሚኒስቴር ክቡር ዶክተር ይጋቡ ተዋቸው ስለ ሜካፕ እንዲህ ብለዋል። በአሁኑ ሰዓት ለብዙዎች የትዳር መፍረስ ምክንያት የሆነው ሜካፕ። ምክንያቱም ሜካፕ ተለቅልቃና ሞናሊዛ መስላ ትወጣለች፣ ያያታል፣ ያገባታል።
በማግስቱ ፍቺ። የዓለም የሴቶች መብት አስከባሪ ሚኒስቴር ክብርት ዶክተር ሰናይት መብቱ ከክብርት ዶክተር ይጋቡ ተዋቸው ጋር በዚህ ጉዳይ ላይ ከተወያዩ በኋላ የጋራ ውሳኔ ላይ ደርሰዋል። በጣም ሲሪየስ ጉዳይ ነው። ከዚህ በኋላ በሜካፕ ምክንያት ለሚፈርስ ትዳር ሴቶች ሙሉ የሰርጉን ወጪ እንዲከፍሉ ይገደዳል። ምን ያሸዋውደናል? እኛ የተፈጥሮ መልክሽን አልጠላን። እንዲህ ያለም ይቻላል። አሪፍ ነው። በሜካፕ ምክንያት እኛ ወንዶች መሳሳት የለባቸውም። እኛ ነው ያለው። ምንድነው የምትለው? አሳሳች አለች። ምንድነው ያለ ማለት ስበሽ ዋው በሜካፕ ምክንያት ትዳር መበላሸት የለበት። ምን አለበት በኖርማል ተፈጥሯዊ ውበቶች ነው ይዛችሁ ሴቶች። እስቲ ስንቶች ሴቶች ናችሁ ካለ ሜካፕ ወጣችሁ ከሰው ጋር ተገኝታችሁ አታውቁም ማለት ነው። ትናንትና የሚያውቃችሁ ሌላ ሰው ነው፣ ዛሬ ስመጡ ሌላ። ትናንትና አየርሽ ዛሬ ቆንጆ ነሽ እንዴ ነው የሚለው። ምንድነው የምትለው? አሳሳች ለመጥላት አትፈልግ ሰበብ ስራይ ካልተመቸህ አድብ ላፍህ አይቅደመው ስድብ ከቻልክ ደጋግመህ አዳምጠው ለራስህም ጊዜ ስጠው ካልተመቸህ ግን ለውጠው እየመረረህ አትዋጠው እናሳ ብቻ ግን አትለያዩብን ተመሳሳይ ለመሆን ሞክሩ። ግን ቢፎር ማሪድ ኦሉመንስ አዝ ወዝ አጣርቻ አልሰማሁሽም። ማን ዝበብሽ ይጠቀማሉ። ግን ከትዳር በኋላስ ያልካል ማለት አረከባ አዛን ናቸው የሌለ ከባድ ሴቶች ሜካፕ ተጠቀሙ አይደለም ግን ከነሱ ግን አትጠቀሙ። ያፈነገጠ ከሆነ ፈታችሁ ቀራላችሁ። ብቻ ይመቻችሁ። ጸደይ ነው። ቆሻሻ አውጡ። ቆይ መጣ ወንድሜ ማን ነው? ይቅርታ ቆሻሻ ታውጡልኛላችሁ? አዎ አለ አውጭላት። ላግዝሽ ወደቀብሽ። እንዴት እያየሽ እንደነበር ግን አይተሽዋል? ደግሞ ሲያምር፣ በዛ ላይ ደግሞ የሀብታም ልጅ ነው። ቤቱን ግን አይተሽዋል? እናንተ ጤነኞች አይደላችሁ። መች ነው ግን የሚያዩሽን ባለ ሀብቶች ማየት የምትጀምሪው? እኔ ማየት የምችለው ስራዬን ብቻ ነው። እኔ ከቆሻሻ ስራ አልፎ እንመጣለን ብዬ አስቤ ግን ልጁንም እህቴ ኪችን ቆሻሻ የለም እንዴ? የለም፣ ትናንት አንዴ የወሰዱት ማለት ነው። ቆሻሻ የለም። ምን ከምን ጀምሮ ነው ቆሻሻ የምትጠይቀው? ወይስ ከዛሬ ነው? ሺ እባክሽ አንቺ ደግሞ ነካው አባቴ። ዋናው መድፈር ነው። ምን ልርዳ? አይ ቆሻሻ ለመጣል ነበረ። አረ አናግረዋ። እንዴት ሳድርግ ይቅርታ መተዋወቅ ይቻላል? ይቀጥላል። የምጸደው የምር አባቻላ ቱገደ ካለ እነዋ ዋዋዋ እነዋ ዋዋዋ ተደዋ ዋዋዋ እነዋ ኬኖ ድንቁ ከሚሰራባቸው ፊልሞች በ15 አባስተን ሌቭል ሰጥተን ማለት ነው። ጸደው ነው በጣም ያምር ማለት ነው። ቆሻሻ ነገር
ጅና ከጠላ እንዴት እኔ ጠላን እኔ ጠላ ማን ነው የሰፈር ሰው ምናምን የሚሉሽን አትስሚ። እኔ ጠላ ምናምን የሚባል ነገር እኔ አልወድም። ያንቺም ጠላቶች በህይወቴ በቃ አንቺን ብቻ ነው የምወደው። ሌላ ነገር ጭራሽ አንቺን ከዚህ መጠጥ ምናምን ጉዝ ነገር ጠላ ምናምን የሰፈር ሰው የሚሉትን አትስሚ። እኔ ፍቅር እኔ አንተን ብቻ ነው የማምነው። ከዚህ በኋላ የሰው ወሬ አልሰማም። እኔ አንተ ጠላ እንደማትጠጣ አውቃለሁ። የኔ ፍቅር አምናለሁ። እሺ ከዚህ በኋላ እንዴ የት አለ የት ሄደ? ገለቴ ያለ ሰው አፋት ስዋል እኔን በጠላ ስትል ቆየች። እዚህ ጋር ይጣለው እንትን አለ መሰለኝ ገብቶልሻል። አረበስ አዎ እንዴት አንቺ ምን ላስታውስ እንዳለ አንዱ ምን አለ መሰላችሁ በጣም ይሰከረ እንደዚህ ያስቸግራል እና በቃ ሁሌ ይጠጣል ነው። ከዛ ትማረራለች ትዳር ላይ ያለው ለምንድን ነው የምትጠጣው? እየሰከርክ ለምን ትገባለህ? እያመሸ ለምን ትመጣለህ? አጓገጭ ትላለች። ውዷ ለምን እንዴት ይኛለች? አንቺ ለምን ሜካፕ ትቀቢያለሽ ብዬ ብጠይቅሽ ደስ ይልሻል እንዴ? ውዴ ለምን እንዴት ትላለህ? እኔ እኮ ሜካፕ የምቀባው ቆንጆዬ ሆኜ አምሬ እንድታየኝ ነው ትለዋለች ማለት ነው። ውዷ እኔም እኮ የምጠጣው አንቺ ቆንጆ ሆነሽ እንድትታይ ነው። ኦ ማይ ጋድ ዋው ደምቀሽ እንድትታየው ነው በሚለው እንሄድ ነው እንቀጥል። ቻው። ወይኔ ሰራህልኝ ድሮ ምን ያንተ ማመኔ እኔም በጠላ አይዞሽ ገለቴ አይዞሽ እቺን በጠላ ዋይ ያለከተ ጸደይ እዩ እስቲ ወጥቷል እንዴ? ኧረ አልወጣም። በሩን ቆልፌበታለሁ። ቁልፍ ብሎ መምጣቱ አይቀርም። አንቺ አቤት። የውጭ በር ቁልፍ ነው፣ ክፈቱልኝ። ውጪና አናግሪው። ምን ልበለው? ቁልፍ ጠፍቶ እየፈለግን ነው። በዛው ወሬ ቀጥይ። ሃይ እንዴት ነሽ? ደህና ነኝ አባት። አባት ስሜ ዛና ነው። የኔ ደግሞ ምህረት። እሺ አሁን በሩን ክፈችልኝ፣ ቸኩያለሁ። ቁልፍ እኮ ጠፍቶብን እየፈለገችው ነው። እስከዛ ግባና ቁርስ ብላ። አይ በልቼ ነው የወጣሁት። እዚህ ይሆናሉ። እንዴት ነው ብቻ መኖር አይከብድም? ብቻዬን እንኳን አይደለም የምኖረው። እና ወንድሙ ምህት አሉ እንዴ? አይ ፍቅረኛ ያለች ክፍለ ሀገር ሄዳ ነው። ምን? አረ ነው እንዴ? እንዴ ታገኘ ቁልፉ። አረ ቁልፉን ውጭና ስጩ እባክሽ። በዚህ ጠዋት የት ልትሄድ ነው? እንደዚህ ያርገህ ሞራል ምን አለበት? ሰው ያለው ጠይቅ ለማለት ያለው አረ እና ያጽድቅልሽ ያሳምርብሽ፣ ግን ለሞራል ነው። ኪዩ አባትዬ ቶሎ ና። ወይማ ምን ሆንሽ? የሆነ እንጀራ በሚጥሚጣ አማረኝ። እንጀራ በሚጥሚጣ? አዎ አማረኝ፣ ቶሎ በል። እሺ ምን አገባኝ። ይሄውማ እንዳያቃጥልሽ እሺ። በእናትሽ ትንሽ ብይ። እኔ እኮ አንተ ስትበላው ነው ማየት ያማረኝ። ምኑን? ሚጥሚጣውን? አዎ አምሮኝ እኮ ነው። አትበላልኝም እንዴ? እኔ አንቺ ላማረሽን ልቃጠል እንዴ? አዎ በደንብ ብላልኝ። እሺ አይዞሽ። አልቀሰበት እሱን የሚሻለው ዋትስአፕ ትላለች። ጨርሰናል። ይመቻችሁ። በሚለው ነገስ ኢትዮጵያ